እሺ ውድ የአቦጊዳ ተከታታዮች ማለት ነው። አሁን ደግሞ የምናያት የረን እና የቀን ማለት ነው። ረ አር ኢ አር ዩ ሩ አር ዩ ሪ አር አይ ራ አር ኤ ሬ አር አይ ኢ ር አር ሮ አር ኦ። ቀጣይ ደግሞ ለቀ ደግሞ ኪውን ነው የምንጠቀመው። ከ ኪው ኢ ቁ ኪው ዩ ቂ ኪው አይ ቃ ኪው ኤ ቄ ኪው አይ ኢ ቅ ኪው ቆ ኪው ኦ። አሁን ቃላት እንመስል። ለምሳሌ ሩቅ ማለት ስንፈልግ ሩ ሁለተኛ ፊደል ነው። ስለዚህ አር ዩ ነው የሚሆን ማለት ለሁለተኛ ፊደል አናባቢ ዩ ነው የሚሆነው። ቅ ደግሞ ከኮ ኪ ቃ ቄ ቅ ስድስተኛ ፊደል ናት። ኪው ብቻ ትሆናለች። ስለዚህ ሩቅ ብለን ስንጽፍ አር ዩ ኪው ይሆናል ማለት ነው። የኦንላይን ትምህርት መማር የምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም እዚህ ስክሪን ጋር ባለው ቁጥር ደውሉልን።